በሆሮ ጉድሩ በታጣቂዎች የተገደሉት የኦርቶዶክስ ተዋሕዶ ቤተክርስቲያን ቀሳውስት አስከሬን አለመገኘቱ ተገለጸ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት የሥራ ጉብኝት አዲስ አበባ ገብተዋል። በሙስና የተጠረጠሩ የኤሌክትሪክ ሰራተኞች ተቀጡ። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ የመራረጥናቸውን አጫጭር ዜናዎች ይዘን ቀርበናል። እስከ ፍጻሜው ድረስ እንድትከታተሉን በአክብሮት እየጋበዝን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ዝርዝር ዜናዎች እናልፋለን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት የሥራ ጉብኝት አዲስ አበባ ገብተዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ በኢትዮጵያ ታሪካዊ የተባለለትን የሁለት ቀናት የሥራ ጉብኝት ለማከናወን አዲስ አበባ መግባታቸው ተገልጿል። ናሬንድራ ሞዲ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ፣ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና ሌሎች ሚኒስትሮች አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ናሬንድራ በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በኢንቨስትመንትና በሳይበር ደህንነት ጉዳዮች ላይ እንደሚወያዩም ተጠቁሟል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስትር ሞዲ ትኩረት በሚሰጥባቸው የሁለትዮሽ ግንኙነት ጉዳይ ማለትም በኢንቨስትመንት፣ በግብርና፣ በማዕድን ልማት፣ በዲጂታል መሰረተ ልማትና በሳይበር ደህንነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ውይይት እንደሚያደርጉ ቀደም ሲል ተናግረዋል። ነገ በሚካሄደው የኢፌዴሪ ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ንግግር ያደርጋሉ ተብሎ እንደሚጠበቅ የህዝብ ተወካዮች ምክር ቤት አስታውቋል። በተጨማሪም ቁጥራቸው 2500 የሚጠጋውን በኢትዮጵያ የሚኖሩ ህንዳውያን ማህበረሰብን እንደሚያገኙ የተገለጸ ሲሆን ለእርሳቸው ክብር በተዘጋጁ ልዩ ልዩ የባህልና የእንኳን ደህና መጡ ዝግጅቶች ላይ ይሳተፋሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስቴር እንዳስታወቀው ጉብኝቱ ሁለቱ ሀገራት እንደ ግሎባል ሳውዝ አጋሮች ላይ ያለውን የጋራ ቁርጠኝነት የሚያረጋግጥና የሁለትዮሽ ትብብርን በተለያዩ ዘርፎች የሚያጎለብት ይሆናል ተብሏል። በሙስና የተጠረጠሩ የኤሌክትሪክ ሰራተኞች ተቀጡ። የኢትዮጵያ ኤሌክትሪክ አገልግሎት ከሙስናና ብልሹ አሰራር ጋር በተያያዘ በ54 ሰራተኞቹ ላይ እርምጃ መውሰዱን ገልጿል። በ2018 በጀት ዓመት የመጀመሪያዎቹ 5 ወራት በዲጂታል አማራጮች ከህብረተሰቡ በደረሱ ጥቆማዎች መሰረት ነው እርምጃው የተወሰደው ተብሏል። በዚህም መሰረት 5 ሰራተኞች ከስራ ሲሰናበቱ 37ቱ የደሞዝ ቅጣት፣ 12ቱ ደግሞ ከቦታ ዝውውርና ማስጠንቀቂያ ተሰጥቷቸዋል ተብሏል። ተገልጋዮች በአገልግሎት አሰጣጥ ላይ የሚያጋጥሟቸውን የሙስና ችግሮች በተቋሙ የዲጂታል መተግበሪያዎች በኩል ጥቆማ መስጠታቸውን እንዲቀጥሉ ተቋሙ አሳስቧል። በሆሮ ጉድሩ በታጣቂዎች የተገደሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀሳውስት አስከሬን አለመገኘቱ ተነገረ። በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናት ቢቆጠርም አስከሬናቸው እንዳልተገኘ ተገልጿል። ቀሳውስቱ ህዳር 21 ቀን 2016 ዓ.ም በአራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመላለሱ ሳለ ነበር መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው የተገደሉት። በጉዞ ላይ አብረዋቸው ከነበሩት ቀሳውስት አንደኛው በጅማ ገነቴ አካባቢ የቅድስት ማርያም ክብረ በዓል ነበር። ከሥነ ሥርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙን ሲሉ ተናግረዋል። እኚህ የዓይን እማኝ በመኪናው ተሳፍረው ከነበሩት 20 ሰዎች እንደሆነ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው። የተቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡ ሲሉ ተናግረዋል። ቄሱ እንደገለጹት ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘው ነበር። ወደ ጫካ አካባቢ ከተወሰዱ ቀሳውስት መካከል የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ፣ ሕፃናትና መዘምራን እንደሚገኙበትም ተናግረዋል። ከቀሳውስቱ መካከል ሁለቱ ታግተው መለቀቃቸውን የዓይን እማኙ ገልጸዋል። ቄስ ዱጉማ ዱፋና ቄስ ደሳለኝ ነሞምሳ ደግሞ መገደላቸውን የተገኘው መረጃ እንደሚያመለክት አክለዋል። ሌላ በሆሮ ጉድሩ ወለጋ የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ቀሲስ ግድያው የታቀደ ነው ሲሉም ተናግረዋል። ክቡራንና ክቡራት የቻናላችን ቤተሰቦች ለሰዓቱ ያዝናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። መልካም ጊዜ ይሁንላችሁ።